ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች። ዛሬ የምንነጋገረው ስለ ድንጋይ ህንፃዎች ሳይሆን ስለ እምነታችን ህያው ግንቦች ነው። እምነት ሲነካ ቤተክርስቲያን የታለች ብለህ ጠይቀህ ታውቃለህ? መልሱ ግን ያለው አንተ ጋር ቢሆንስ? ወደ ዛሬው ጥልቅ ትረካ ከመግባታችን በፊት እንዲህ አይነት በእውቀትና በመንፈስ የሚያንጹ ይዘቶች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷን በመጫን ሁሌም አብራችሁኝ እንድትጓዙ በአክብሮት ጋብዛችኋል። ዛሬ ዓለማችን የምትናገረው ቋንቋ ተቀይሯል። በየማህበራዊ ሚዲያው፣ በየቢሮውና በየመዝናኛ ቦታው እምነትህ እንደ ጥንታዊ ተረት እየተቆጠረ ነው። ለምን ታምናለህ የሚሉ ጥያቄዎች እንደ ናዳ ሲወርዱብህ በዚያ ቅጽበት ምን ይሰማህ ይሆን? ብዙዎቻችን የምናደርገው አንድ ነገር አለ። ደንግጠን እንሸሻለን። ቆይ ይህንን መምህራን ይመልሱት፣ ቤተክርስቲያን ዝም አለች እንዴ ብለን እንጮሃለን። ግን ቆም ብለህ አስበህ ታውቃለህ? ያ ጥያቄ የቀረበው ለቤተክርስቲያን ሳይሆን ለአንተ ነው። ዛሬ የምንነጋገረው ስለ አንድ ትልቅ እውነት ነው። እምነትን መከላከል ወይም ደግሞ አፖሎጂስቲክ የሊቃውንት የትርፍ ጊዜ ስራ ሳይሆን የእያንዳንዱ አማኝ የህልውና መገለጫ መሆኑን። ይህ ትረካ ስለ ድል አድራጊነት፣ ስለ ዕውቀትና ስለ እኛ ኃላፊነት ይተርካል። ወደ ኋላ እስቲ እንመለስ። በሁለተኛው መቶ ክፍለ ዘመን ክርስትና ህገ ወጥ ነበረች። አማኞች እንደ አውሬ ይታደኑ፣ እንደ ወንጀለኞች የሚቆጠሩ ነበረ። ያኔ እንደ ዛሬው በቴሌቪዥን የሚሰበክበት መድረክ ወይም መብትን የሚጠይቅ የህግ ክፍል አልነበረም። ቤተክርስቲያን የነበራት ብቸኛው መሳሪያ የአማኞች አእምሮና የህይወት መገለጥ ነበረ። እነ ቅዱስ ዩስጢኖስን እስቲ እናስባቸው። ዩስጢኖስ ፈላስፋ ነበረ። ክርስትና ሲቀበል ግን እምነቴ ጳጳሳቱ ይጠብቁልኝ ብሎ አልተቀመጠም። ይልቁኑ እኔ ፈላስፋ ነኝ፣ እግዚአብሔር የሰጠኝ ዕውቀት ተጠቅሜ ለንጉሱ ምላሽ መስጠት አለብኝ አለ። የታጠቁ ወታደሮችም ባሉበት በአደባባይ ቆሞ ስለ ክርስቶስ ትንሣኤ በምክንያትና በምከታ አብራራ። እነዚህ አባቶች ያስተማሩን ትልቁ ትምህርት ይህ ነው። ዕቅበተ እምነት ማለት ፍቅርን በምክንያት መግለጥ ማለት ነው። ስማኝ ወንድሜ፣ ስሚኝ እህቴ፣ ጠላት ዛሬ ቤተክርስቲያን መጥቶ ደጅ አይቆምም። ይልቁንም ክርስቲያኖችን በመከፋፈል ጦርነት ያለው በምሳ ሰዓት ጓደኞች በሚሰነዝሩት አጓጉል ንግግር ነው። ቤተክርስቲያን እንደ ተቋም መመሪያ ትሰጣለች፣ እውነትን ታክማለች። እሷ ግን የጦር መሳሪያ ግምጃ ቤት ነች። አንተ ደግሞ የጦር ግንባር ወታደር ነህ። ግምጃ ቤቱ ውስጥ ያለው መሳሪያ ጠላትን አይመታውም። መሳሪያው ተመዞ ሜዳ ላይ መዋል አለበት። ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 15 የሚለው ይህ ቃል የተጻፈው ለሐዋርያት ብቻ ሳይሆን በስደት ላይ ለነበሩ ምዕመናንም ጭምር ነው። ለምን ታምናለህ? ስለ መጽሐፍ ቅዱስ አስተማማኝነት ምን መልስ አለ? እነዚህን መልሶች አለማወቅ ማለት ሰይፍ ሳይዙ ወደ ጦር ሜዳ እንደመግባት ነው። አንተ ስትሸነፍ ጠላት አንተ ብቻ ሳይሆን እምነትህንም ነው የሚያሸንፈው። ስለዚህ አንብብ፣ ጠይቅ፣ ተመራመር። ዕውቀት ካለህ በየዋህነትና በፍርሃት እውነትን ትመሰክራለህ። ወዳጆቼ፣ ዛሬ ትውልዱ የሚፈልገው የተቋም መግለጫ ሳይሆን ሕያው ምስክርነትን ነው። ሰዎች ስለ ቤተ ክርስቲያን ክፉ ሲያወሩ ያንተ ቅዱስ ሕይወትና በእውቀት የተሞላ መልስህ አፋቸውን ያዘጋል። እምነትህን መጠበቅ ማለት ሌላውን ሰው መርታት ማለት አይደለም። እምነትህን መጠበቅ ማለት አንደኛ መውደቅ ለሚፈልገው ወንድምህ ምርኩዝ መሆን ማለት ነው። ሁለተኛው ደግሞ በጥርጣሬ ለተዋጠችዋ እህትህ የብርሃን ጮራ መሆን ነው። ሶስተኛው ለሚጠይቅህ ዓለም እውነቱ እዚህ አለ ብለህ በድፍረት መቆም ነው። ዛሬ ቃል ግቡ። እምነቴ በእኔ እጅ አትዋረድም በሉ። ቤተክርስቲያን የምትታወቀው በአንድ ድርጊት ነው። አንተ ስትታጠቅ ቤተክርስቲያን ትከብራለች፣ ታበራለች። አንተ ስታውቅ ክርስትና በምክንያት ትጸናለች። ዝምታው የማን ነው? ዝምታው ያንተ መሆን የለበትም። ተነስ፣ እወቅ፣ ጠብቅ፣
መርምር፣ መስክር። እምነትን መጠበቅ ማለት ክርስትናን ለትውልድ ማስተላለፍ ማለት ነው። ይህ ቪዲዮ ለእምነት ጠባቂ እንድትሆን ካነቃቃህ ላይክ በማድረግ ለሌሎች እንዲደርስ አድርግ። በተጨማሪም እምነቴን ለመጠበቅ ዛሬ ምን ላደርግ የሚለውን ሐሳብ በኮሜንት መስጫው ላይ አጋሩኝ። አብረን እንወያይበታለን። ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ የጠባቂነት ኃላፊነታችንን እንወጣ። በሚቀጥለው ቪዲዮ እስከምንገናኝ እምነታችንን አውቀን ተረድተንና ጠብቀን እንኑር። ቸር ያቆየን። ተባረኩ።